አንድ ሰው 99 ሰዎችን ገሎ ጀነት ገባ። በድሮ ጊዜ አንድ በጣም አረመኔና ጨካኝ የሆነ ሰው ነበረ። ይህም ሰው የ99 ሰዎችን ነፍስ አጠፋ። ከዕለታት አንድ ቀን ወደ አንድ አላህን ወደሚፈራ ሷሊህ ሰው ጋር በመሄድ እኔ 99 ሰዎችን ነፍስ አጥፍቻለሁ፣ አላህ ይምረኛል ወይ ሲል ጠየቀ። ሰውየውም በመደናገጥ ስሜት ውስጥ ሆኖ እንዴት 99 ሰዎችን ነፍስ አጥፍተህ አላህ ሊምርህ ይችላል? በፍጹም ሲል መለሰለት። በዚህም ጊዜ ይህ ጨካኝ ሰው በንዴት እሱንም ገደለውና 100 ሞላ። ከዚያም ወደ ሌላ አላህ ወደሚፈራና ወደ አዋቂ ሰው ዘንድ በመሄድ እኔ የሞቱ ሰዎችን ነፍስ አጥፍቻለሁ፣ ወደ አላህ ብመለስ አላህ ይቅር ይለኛል ወይ ሲል ጠየቀው። ሰውየውም የአላህ የምህረት በር ክፍት ነው፣ አላህም ይምርሃል ሲል መለሰለት። ነገር ግን እነዚህ መጥፎ ሰዎች ከሚኖርባት ሀገር ርቀህ ደጋግ ሰዎች ወዳሉባት ሂድ ሲል መከረው። ሰውየውም የዚህን የአዋቂ ሰው ምክር በመስማት ወደዛች መልካም ሰዎች ወዳሉባት ከተማ በመንገድ ላይ ሳለ ሞተ። በዚህም ጊዜ የጀነትና የጀሃነም መላእክቶች መጥተው ተከራከሩበት። የጀሃነም መላእክቶች ይህ ሰው 100 ሰው ነፍስን ስላጠፋ የኛ ነው፣ ወደ ጀሃነም ይዘነው እንሄዳለን አሉ። የጀነት መላእክቶችም ይህ ሰው ወደ አላህ ተመልሷል፣ የአላህን ምህረት ጠይቋል፣ ስለዚህም የጀነት ነው ሲሉ ተከራከሩ። በዚህም ጊዜ ለሁለቱ ለመዳኛ እንዲሆን ይህ ሰው ከሞተበት ጀምሮ ወደ መጥፎቱ ከተማና ሲሄድባት ወደ ነበረችው መልካም ከተማ ያለውን እርዝማኔ ለኩና ቅርብ ወደ ሆነው ይሆናል ተባለ። በዚህም ጊዜ አላህ መሬቱን አዛትና የመልካም ደጋግ ሰዎች ወደሚኖሩባት ወደ ምትመኛት ከተማ መሬቷን ተለጠጭና ቅረቢ አላት። በዚህም ጊዜ መላኢካዎች ሲልኩት ወደ መልካሚቱ ከተማ ቅርብ ሆኖ በመገኘቱ የተነሳ የጀነት ሆነ። ስለዚህ ወንድሞች የአላህ ምህረት ሁሌም ክፍት ነው። የአላህ ምህረት ሰፊ ነው። በጌታ ህዝነት ተስፋ አትቁረጥ።